በላይ ዝም አልኳችሁ መሰለኝ። ተናነቀ ሰሙኛላችሁ። እኔ አደይ ነኝ። ማንም ሰው እንዲናገረኝ አልፈልግም። እሺ እንዴ ዴቫ ተሳሳት። አደይ እኮ ለእኔ ከወንድምነት ያለፈ ስሜት የላትም። ቤዛ ከዚህ ሁሉ ጊዜ በኋላ እንዴት መጣች? አላውቅም። በደመ ነፍስ ነው ያን ውሳኔ ወሰንኩት። ዴቭ የማንም ሆኖ ማየት አልፈልግም። እኔም ወንድሜን እንኳን ከዚቻ መዳም ጋር ከአንቺ ጋር እንዲውል አልፈልግም። ባርኮት በአንቺ ምክንያት ቤቱን ለቆ ወጣ። ዴቭም ሊሄድልሽ ነበር። አንቺ እዚህ ቤት ውስጥ እያለሽ ምንም አይነት ሰላም የለም። እሺ ምንም ካልፈልሽ ከክፍሌ ውልቅ በይ። ሊዲያ መቼም ልወድሽ አልችልም። ፍቅር ክፉ ሴት ነሽ። ከዚህ በኋላ በቃ ለእኔ ብለህ ምንም ነገር እንድታደርግ አልፈልግም። በቃ አንተም ሄድ። ወይ ግን ለምንድነው ክብር የማጠብቀው? እንጂ ክብር ምን እንደሆነ ማታቂ ሴትዮ፣ የክብርን ምንነት ሳታቂ ዝም ብለሽ ክብር አትበይብኝ። ውጪ ሁን ከክፍሌ። አዴ በደንብ አዳምጪኝ እንጂ በጣም ወድሻለሁ እያልኩሽ እኮ ነው ያለሁት። ግን ዴቭ ምንም ግን ምናምን አትበይ። ወዴት ልትሄድ ነው? በቃ ከዚህ በኋላ እዚህ ቤት መኖር አልፈልግም። ይኸውልህ ዴቭ፣ እኔ መሄድ አለብኝ። አደይ ለአንተ አደራ ሰጥቻለሁ። ምን እያደረክ ነው ባርኮት? ወዴት ልትሄድ ነው? አደይ ዴቭ በጣም ነው የሚወድሽ። እሱ ለአንቺ ያለውን ስሜት እያወቅኩኝ የእኔን ስሜት መናገር አልነበረብኝ። እኔን ያጠፋሁት ይቅርታ አድርጉልኝ። እና ምን እያልክ ነው? ከዴቭ ጋር ትሆኛለሽ። እኔ ልሄድ። አይ መሄድ ካለብኝም መሄድ ያለብኝ እኔ፣ ያለ ቤት የመጣሁት እኔ። ስለዚህ ሄዳለሁ። አደይ አንቺንም ካስቀየምኩሽ በጣም ይቅርታሽ። እኔ ከቤዛ ጋር ለመሄድ አስቤያለሁ። ቤዛ? አዎ ቤዛ ተመልሳ መጣለች። ከእሷ ጋር ልሄድ ወስኛለሁ። ቤዛ ማናት? ቤዛ ማለት የበፊት ፍቅረኛው ናት። አልገባኝም። ከእሷ ጋር ምን ትሰራለህ? ከእሷ ጋር የምትሄደው ለምንድን ነው? ሁሉንም ነገር አስረዳችን። ነገሩን እንዳሰብኩት ሳይሆን በተቃራኒው ነበር። ከዛም ተነጋግረን ተግባባን። እና ለእኔ የነበረ ፍቅር ውሸት ነበር? አልነበረም። ግን ደግሞ ያሰብኩት ሀሳብ ልክ እንዳልነበር ሳስብ በድንገት ቤዛ መጣች። አሁን ከቤዛ ጋር ለመሄድ ወስኛለሁ። ተው ባርኮቴ፣ እንደዚህ አታድርግ። እኔ እንደዚህ እንድታደርግ አልፈቅድልህ። አደይ ብትወደኝ ኖሮ ያ ሁሉ ጊዜ ፍቅሬን ስገልጽላት ትቀበለኝ ነበር። የአንተን የፍቅር ጥያቄ ግን በአጭር ጊዜ ውስጥ የተቀበለችው ስለምታፈቅር ነው። እባክህ አደይን አትጉዳት። እንዴ ዴቫ ተሳሳት። አደይ እኮ ለእኔ ከወንድምነት ያለፈ ስሜት የላትም አይደል? አደይ እንደዛ አይደለ? ቅድም ትተሽኝ ሄድሽው። እንደዛ አልነበር ያልሽ? አዎ ብያለሁ። ግን እንዴት በሰዓታት ልዩነት ሀሳብህን ልትቀይር ቻልክ? ለዚህ ነበር ያ ሁሉ ነገር? አደይ የእውነት ባርኮትን አታፈቅሪም? ባርኮት በጣም ጥሩ ሰው ስለሆነ እሺ ልለው ወሰኜ ነበር። ዴቭ፣ አደይ በሁለታችሁ መሀል የገባሁት እኔ ነኝ። በጣም ይቅርታ አድርጉልኝ። ዴቭ የትም መሄድ የለብህም። ለአደይ እዚህ ቤት ውስጥ በጣም ታስፈልጋታለህ። ፍቅር ደግሞ ምንም ነገር እንድትናገራት አልፈልግም። አደይ አርፋ ስሯን እየሰራች እዚህ ቤት ውስጥ ትኖርበት። ባርኮት ብዙ ትቆያለህ እንዴ? አላወኩም። እንደዋወላለን። በሉ በቃ። ደስ ስላለች በጣም ማድረግ ማንም መምረጥ እንዳለብኝ ግራ ገብቶኛል። ግን ደግሞ እንደዚህ አይነት ስሜት እንዲሰማሽ ያደረግኩት እኔ ነኝ። በጣም ይቅርታ። ምን እያደረግክ ነው? እንዴት ነሽ ልኝ ቆንጆ? ታውቂያለሽ አይደል? በጣም ነው የምወድሽ የኔ ልዕልት።
ተው ዴቭ፣ እንደዚህ አታድርግ። አደይ እኔ ከአንቺ ጋር ብውልም ባድርም መቼም አትሰለችኝም። ሁሌም ትናፍቅኛለሽ። አይኖችሽን ቶሎ ቶሎ ካላየው ራሱ ይጨንቀኛል። ዴቭ ተው፣ እኔ ለአንተ ማሉን ሰው ነኝ። እንደዚያ ያሰብሽው እንጂ ነሽ። እኔ ግን የእኔ እንድትሆኝና አብሬሽ እንድኖር ነው ፈልገው። እሱ የፈጣሪ ስራ ነው፣ ለእሱ ተው። ታውቂያለሽ፣ እኔ ግን እንደዛ ነው የሚሰማኝ። ደግሞ እናደርገዋለን። አንቺ ለእኔ ተፈጠርሽ፣ የራሴ ሴት ነሽ። ካየኋቸው ሴቶች ሁሉ ትለያለሽ። መስሎ ነው። ልብሽን በጣም ነው የምወደው። እሺ፣ አመሰግናለሁ። ነገር ግን ከአንተ የተሻለ ልብ የለም። ዴቭ በጣም ጥሩ ሰው ነህ። ጥሩነቴን አትንገሪኝ። ምን አለበት ከመስፈርቶች ውስጥ የኔ ጥሩነት ቢካተትና ባሸነፍኩኝ? እንደዛ አታስብ ዴቭ፣ አንተ በጣም ጥሩ ሰው ነህ። እኔ እዚህ ቤት ብዙ ነገሮችን አሳልፌያለሁ። ብዙ ችግሮች አሉብኝ። ለዛ ነው በጣም ይቅርታ። አንቺ ምን አጠፋሽ አደይ? ሁሉም ጥፋት የኔ ነው። የምወደውን ሰው ከክፉ ነገር መጠበቅ ነበረብኝ። ፍቅር ስትጎዳሽ መጠበቅ ነበረብኝ አደይ። ላግዝሽ፣ ልንከባከብሽ እና ከጎንሽ መሆን ነበረብኝ። ያን ግን ማድረግ አልቻልኩም። አደይ በጣም ይቅርታ። ዴቭ አንተ እኮ ምንም አላጠፋ። ፍቅር ከልቧ ተጸጽታ ይቅርታ ባትጠይቀኝም ችግር የለውም። እሷ እኔን ከዚህ ቤት ለማስወጣት የማትፈነቅለው ድንጋይ የለም። እመኝኝ አደይ፣ ፍቅርን ጠርቼ በንብርከኳ ይቅርታ እንድጠይቅሽ ነው የማደርገው። ፍቅር በረታብኝ የተጨነቀ ሆዴ በልክ አልሆነም ወይ እኔ አንተም መውደዴ። ፍቅር በረታብኝ የተጨነቀ ሆዴ በልክ አልሆነም ወይ እኔ አንተም መውደዴ። ሊዲያ አንቺ አንቺ ያምሻል እንዴ? ምንድነው ሰው ክፍል ሰተን ኮኪ ዘው ብለሽ የምትገቢው? ሊዲያ እስቲ እባክሽን አንዳንዴ እንኳን እንደ ትልቅ ሰው አስቢ። እዚህ ክፍልሽ እየገባሽ መደነሽን ተይ። አሁን እሱን ተይና ምን ፈልገሽ መጣሽ? ምን አለሽ እና ምን ይፈልጋል? እሺ ምን ካልፈልሽ ከክፍሌ ውልቅ በይ። ሊዲያ ፍቅር እያሳመምሽኝ ነው። እኔም እኮ ያዝኩሽ እንዲያምሽ ነው። ይኸውልሽ አደይ ዴቭን ከመውሰዷ በፊት እኛ መቅደም አለብን። ዴቭ ፍቅሩን ገለጸላት ማለት ከአንዳንድ ነው እሺ የምትለው። እሺ ስለዚህ ምን እናድርግ? በቃ ክፍሏን እንሂድና ልክ ልኳን ነግረን ከዚህ ቤት እናባራት። እንደዛ ማድረግ አንችልም። ዴቭ ከጠየቀ ምን እንለዋለን? ለእሱ አታስቢ፣ እሱም ከየትም አይሰማም። ኤላዬ ካልደበረ አደጋ ደርሼ ልምጣ። እሷ ጋር ምን አለ? ያው የባርኩትን ነገር ስለነገረችኝ እንዴት እንደሆነች ልጠይቃት። ስልክ ስደውላት ደግሞ አታነሳም። ይሄኔ ከፍቷት ይሆናል። በቃ እሺ፣ በዛውን እሸኝሻለሁ። የምር? አዎ፣ አይሻልም? እሺ በቃ ልብስ ልቀይር። እሺ አብረን እንውጣ። ዴቭ። አቤት። ምንድን ነው? ላውራክ ፈልጌ ነበር። እሺ ምንድን ነው? ቀጥይ። አደይን የምር ትወዳታለህ ግን? አዎ፣ መውደድ ብቻ አይደለም በጣም አፈቅራታለሁ። ቆይ ወንድሜ ግን ከዚች ጋር ምን ሆነ ነው ፍቅር ያዘክ? ፍቅር እኮ ሀብታም ደሃ አይደል። አደይን ደግሞ ካየኋቸው ሴቶች በጣም ምርጧ ሴት ናት። በጣም ታሳፍራለሽ። ከአንተ ይሄንን አልጠብቅም። እንደፈለግሽ። አንቺን ለማስደሰት ብዬ ምንም ላደርግልሽ አልችልም። አደይ ይሄን ያገራ አንድ ወንድ ልጅና አንድ ሴት ልጅ ያደረሰችለት ባል ይኖራታል ማለት። ይህን ደግሞ ኬት ነው ያመጣሽው አንቺ? ሂጃውን ከክፍሌ ውጭልኝ። እንደዚህ አይነት ነገር እያወራሽ ክፍሌ ውስጥ እንድቆይ አልፈቅድልሽም። እኔ እነግርሃለሁ ዴቭ፣ በኋላ ያልሆነ ነገር ውስጥ እንዳትገባ። እምቢ ካልክ ደግሞ ለማሚና ለዳዲ ደውዬ እነግራቸዋለሁ። ወረኛ። ምን ይሁን ብለሽ ነው ለማሚ የምትነግሪያት? ሰሚያለሽ? አሁን የነገርኩሽን ለአንድ ሰው ትንፍሽ በይና አለቀሽም። እሺ እንግዲህ በዚህ እቀጥላለሁ የምትል ከሆነ አይቀርልም። ቆይ ግን ለምንድነው ክብር የማጠብቀው? አንቺ ክብር ምን እንደሆነ የማታውቂ ሴትዮ።
የክብርን ምንነት ሳታቂ ዝም ብለሽ ክብር አትበይብኝ። ውጪ ሁን ከክፍሌ። ይወጣልሃል። እሺ ብዙም አታካብደው። ቆይች ልጅ ታላቋ መሆኔን ረስተዋል። ምንድነው ፍቅር? ደግሞ አሁን ምን አደረኩሽ? እሺ ጭራሽ ይሄን ያህል ሰዓት ድረስ ትጋደሚልኛለሽ? ተነሻ። እስቲ አሁን ቅድም ያልሻት እንድገሚያት። ምንድነው ደርሰሽ ጻዲቅ የሚያጫውትሽ? ሰምኛለሽ? እስካሁን እንደፈለጋችሁ ታውቋሽ ከልክ በላይ ዝም አልኳችሁ መሰለኝ። ተናነቀ። ሰሙኛላችሁ? እኔ አደይ ነኝ። ማንም ሰው እንዲናገረኝ አልፈልግም። እሺ አደይ ለሊ ደህና ነሽ? እንደፈለኩሽ እንዴት አውቀሽ መጣሽ? ወፋ ነገረችኝ። እንዴት ነሽ? ደህና አይደለሁም ግን አደይ ባርኮቴስ? ባርኮት ከቤት ወጥቷል። ቶሎ የሚመለስ ደግሞ አይመስለኝም። ለምን አላወራችሁም እንዴ? ደግሞስ እንዴት አንቺን እዚህ ብቻሽን ትቶሽ ይሄዳል? እስኪ ሌላ ነገር እኔ ምን ላድርግ? ዛሬ አይኗን ስላየሁት በጣም ደስ ብሎኛል፣ ግን ደግሞ ታስፈራኛለች። ያው ምናልባት ስለማከብራትም ይሆናል። ዴቭ አንተ ብዙም አትጨነቅ። ሁሉም ነገር በጊዜው እንደሚስተካከል ተስፋ አደርጋለሁ። እሺ እና አደይ የት ሄደው ነው? ጠፉ እኮ። ሌሊት ምጣና አብረን እንወጣለን። መቼም እንደዛ ይቻላል? ኧረ በደንብ ይቻላል። ደግሞ አደይ እንደምትወዳት ከድሮ እጠረጥራለሁ። ብቻ እኔ ለእናንተ ደስተኛ ነኝ። አደይ ደግሞ ፈቃደኛ ከሆነች ሁሉም ነገር አለቀ ማለት ነው። ሌላ ምን ይቀራል? ታዩ እስኪ ለልዬ የባርኮት ነገር ፈጽሞ ፍቅር አልመስልሽ እያለኝ ነው። እንዴት በሰዓታት ውስጥ እንኳን ደግሞ ሊጠይቀኝ እኮ ፈቃደኛ አይደለም። እስኪ ይሁን አደይ፣ አንቺም ግን ተረጋጊ እሺ። በቃ አትዘኝ። ግን ዴቭን ምን ለማለት ወሰንሽ? እኔ እንጃ፣ እሱን ራሱ ምን እንደምለው አላውቅም። አደይ አንድ ነገር ልምከርሽ። ምንድን ነው እሱ? አንቺ ምን አባሽ ነው ይሄን ያህል ሰዓት እዚህ መቆም? ለምለም ተብዬዋ አንቺ ነሻ ለዚህ ሁሉ የምትዳረጊያት? እንዴት እንዳስጠላሽኝ ብታውቂ። ኬላዬ እንዴት መጣ? እንዴት ነሽ ልጁ? አለሁ ኬላዬ፣ እንዴት ነልኝ? አለሽ? ኤላዬ አደይን አውርቻታለሁ። አሁን መሄድ እንችላለን። እሺ ኬላዬ ቡና ጠጡ። አደይ፣ አንቺ አደይ! አቤት። አንቺ ግን ምንድን ነው ስራሽ? አንደኛ ኤላ መጥቶ አልጠራሽ፣ ሁለተኛ ደግሞ ለእንግዶች ቡና ታፈላችሁም እንዴ? ላፍላላችሁ እንዴ? ጠይቂያቸው ነበር እኮ ግን እንሄዳለን ስላሉ ነው። ለሊኛ ብንሄድ ይሻላል። ይሻላል፣ እንሂድ። ትንሽ አትቆይም? የለኝ አይቆይም። ምንም የሚቆይበት ምክንያት የለም። እንሂድ የለ በቃ እንደነገርኩህ። የሰው ወርቅ አያደምቅ። ምንድን ነው አድረን የምንቀመጥ? ዴ ምን እያደረክ ነው? አደይ
ቆይ እንዴት አድርጌ ወዴ ላሳይሽ? በቃ ካመንሽኝ መኝ በህይወት ዘመኔ እንዳንቺ ሆንኩላት ሴት የለች። እባክሽ አደይ ሁሉን ነገር እናስተካክልና አብረን እንኑር። ቆይ ምን እያልከኝ ነው? ይህን ሁሉ ነገር ብዬሽ አንቺ አሁንም ምን እያልከኝ ነው የምትይኝ? አደይ በደንብ አዳምጪኝ እንጂ በጣም ወድሻለሁ እያልኩሽ እኮ ነው ያለሁት። ግን ዴቭ ምንም ግን ምናምን አትበይኝ። አደይ አንድ ጥያቄ ልጠይቅሽ፣ ትወጂኛለሽ ወይስ አትወጂኝም? እንዴት አትወደኝም ብለህ አሰብክ? ሲጀመር እኔ የምጠላው ሰው የለኝም። እንደሱ ማለት አይደለም። እኔ አደይ ፍቅር መጣች መሰለኝ። አንቺ ምንድነው ስትጠሪ የማትሰሚው? ንቀትሽ ነው አይደለም? ዴቭ ደግሞ እዚህ ምን ታደርጋለህ? ፍቅር ውጭ አደይን እያናገርኳት ነው። ምን ውጭ አልኩሽ እኮ ፍቅር። አሁን አደይ የእኔ ትሆኛለሽ አትሆኝም? ይኸውልህ ዴቭ፣ አደይ ትዕግስቴን አታስጨርሽ። አንድ ነገር ብቻ ነው መስማት የምፈልገው። ትወጂኛለሽ ወይስ አትወጂኝም? አልጠላህም፣ ግን ምንም ዙሪያ ጥምጥም መሄድ አይጠበቅብሽ። አንድ ጥያቄ ነው የጠየኩሽ። አንድ ጥያቄ ብቻ መልሽልኝ። ትወጂኛለሽ ወይስ አትወጂኝም? ዴቭ እየጮፍክብኝ እኮ ነው። በቃ የራሱ ጉዳይ። ሰምኛለሽ? አይኔ ማየት ካልፈለግሽ ከዚህ ቤት እወጣልሻለሁ። እሺ? ወዴት ነው የምትሄደው? ቆይ ሂዱ ተይኝ። እንዴ ዴቭ ተረጋጋ እንጂ ወንድሜ፣ ምን ሆነሃል? ሰምኛለሽ? አደይም በጣም አፈቅራታለሁ። አደይ ደግሞ እኔ ሳታፈቅር እዚህ ቤቱ መቀመጥ አልፈልግም። ገባሽ? ኧረ ትንሽ ፈር። እንደዚህ ስታወራ እኮ ለሰማ ሰው ትልቅ አፍተር ያፈቀርክ ነው የምትመስለው። ሂዱ አሁን ዞር በይልኝ ብዬሻለሁ። እሺ ቆይ ወንድሜ፣ ትንሽ ቀን ቆይና ለምን ማሚ ንገራቸው፣ ከዛ ወደ እነሱ ጋር እንሂድ። በቃ እዛ ቤት መሄድ አልፈልግማ። እሺ ጠብቀኝ። ወዴት ነው? ፍቅር በቃ ልሄድ ማለት ለዚች አመዳም ብለህ ነው የምትሄደው? አንተ ወዴትም አትሄድም። ከፈለገች ራሷ ትሄዳለች። ማንም ሰው ከዚህ ቤት እንዲወጣ አልፈልግም። በቃ እኔ እሄዳለሁ። ዴቭ ለምን ትሄዳለህ? ለምን ትሸሻለህ? አንተም እንደማርጎ ትታሄድ ትሄድ ነው። አደይ በቃ አፈቅርሻለሁ። ቻው